እንደምን አላችሁ ውድ ተማሪዎች። በዛሬው ዕለት የምናየው የጂኦግራፊ ሪሚዲያል ዩኒት ቱን ነው። ሪሚዲያል ዩኒት ቱ ለዛሬ የምናየው ፓርት ቱን ነው። ከዚህ በፊት ፓርት ዋንን ሰርተናል። ዩኒት ቱ ፊዚካል ጂኦግራፊ ኦፍ ኢትዮጵያ ኤንድ አፍሪካ ይላል። እዚህ ቶፒክ ላይ 260 ጥያቄዎችን አዘጋጅተናል። እነዚህ ጥያቄዎች ለፈተና ዝግጅታችሁ በቀላሉና በአጭር ጊዜ ውስጥ እንድትዘጋጁ የሚያግዟችሁ ጥያቄዎች ናቸው። አጋዥ መጽሐፍ አዘጋጅተናል። ይህ መጽሐፍ ጥያቄዎችን ከነ መልስና ማብራሪያ ጋር የያዘ መጽሐፍ ነው። እንዲሁም ደግሞ የቴሌግራም ቻናል አለን። ጥያቄዎችን በመጽሐፍ መልክ ያዘጋጀንበትን እንዲሁም ደግሞ የተለያዩ ቪዲዮዎችን ሾርት ኖቶችን ያስቀመጥንበት የቴሌግራም ቻናል፣ ይህንንም ቻናል ጆይን ማድረግ ትችላላችሁ። ለማንኛውም ጥያቄያችሁ መጽሐፎቹን ለማግኘት እንዲሁም ደግሞ ቴሌግራም ቻናላችንን ጆይን ለማድረግ ከፈለጋችሁ እታች በተቀመጡት የቴሌግራም አድራሻ ጻፉልን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። አብረን እንቀጥላለን። ለአሁኑ ወደ ቶፒኩ እንለፍ። 51 which of the following is highest mountain peak in the world located in the Himalayas? ይህ ሂማሊያ ውስጥ የሚገኝ በሂማሊያ ተራሮች ውስጥ የሚገኘው እና በዓለም ላይ ረጅሙ የተራራ ጫፍ የትኛው ነው የሚል ኤ ማውንቴን ኪሊማንጃሮ፣ ማውንት ደናሊ፣ ማውንት ኬንያ፣ ማውንት ኤቨረስት። ዲ ማውንት ኤቨረስት ነው ይሄ። ስለዚህ ማውንት ኤቨረስት የዓለማችን ከፍተኛው ተራራ ይሄ ማውንት ኤቨረስት ይባላል ማለት ነው እና በሂማሊያ ተራራዎች ውስጥ ይገኛል። 52 a large flat area land that is raised high above sea level is known as ይህ ከባህር ጠለል በላይ ማለት ነው ከፍ ብሎ የሚገኝ ሰፊና ጠፍጣፋ large and flat ሰፊና ጠፍጣፋ መሬት ምን ተብሎ ይጠራል? ፕሌን፣ ቫሊ፣ ፕላቶ፣ ቤዚን። ሲ ፕላቶ ነው ይሄ። ስለዚህ ፕላቶ ማለት ሰፊ ሆኖ ከባህር ጠለል በላይ ከፍ ብሎ የሚገኝ ጠፍጣፋ መሬት ፕላቶ ወይም ደግሞ ደጋማ ጠፍጣፋ መሬት ተብሎ ይታወቃል ማለት ነው። 53 the Grand Canyon in the United States is a famous example of which type of landform? ይህ በአሜሪካ የሚገኘው ግራንድ ካንየን የሚባለው በመባል የሚታወቀው የትኛው የመሬት አቀማመጥ ምሳሌ ነው? የትኛው የመሬት አቀማመጥ ኤግዛምፕል ነው? ማውንቴን፣ ፕላቶ፣ አይላንድ፣ ቫሊ ኦር ካንየን? ዲ ቫሊ ነው። ቫሊ ወይም ካንየን ይባላል ማለት ይሄ በአሜሪካ የሚገኘው ግራንድ ካንየን የሚባለው በወንዝ መሸርሸር ምክንያት የተፈጠረ ጥልቅ ሸለቆ ይባላል። ጥልቅ ሸለቆ ወይም ደግሞ ካንየን ይባላል ማለት ነው። 54 which continent is home to the world's largest hot desert? the Sahara, Asia, Africa, South America, Australia? ቢ አፍሪካ ነው። ይሄ የዓለም ትልቁ ሞቃታማ የሆነው ሳሃራ የሚገኝበት አህጉር ነው የሚለው። ስለዚህ ሳሃራ የሚገኝበት አህጉር ደግሞ አፍሪካ ነው። ስለዚህ የዓለማችን ትልቁ ሞቃታማ በረሃ የሳሃራ በረሃ የሚባለው የሚገኘው በአፍሪካ አህጉር ውስጥ ነው። 55 extensive areas of low laying flat land are called? ይህ ሰፊና ዝቅተኛ የሆኑ ጠፍጣፋ መሬቶች ምን ተብሎ ይጠራል? ሰፊና ዝቅተኛ ቦታዎች ኤ ፕሌንስ፣ ሃይላንድስ፣ ሪጅስ፣ ስካርፒመንትስ። ኤ ፕሌንስ ነው። ፕሌንስ የሰፊና ዝቅተኛ የሆኑ ጠፍጣፋ መሬቶች ሜዳዎች ይባላሉ ማለት ነው፣ ወይም ፕሌንስ ይባላሉ። 56 the Great Rift Valley which stretches from the Middle East down through East Africa was primarily formed by ከመካከለኛው ምስራቅ እስከ ምስራቅ አፍሪካ የሚዘልቀው
ታላቁ ስምጥ ሸለቆ ወይም የግሬት ሪፍት ቫሊ ተብሎ የሚታወቀው በዋነኝነት የተፈጠረው በምንድን ነው? ኤ ግላሺየስ ኮሮዥን፣ ሪቨር ዲፖዚሽን፣ ሲ ቴክቶኒክ ፎልቲንግ ኦር ፑሊንግ አፓርት ኦፍ ዘ ክረስት፣ ዲ ዊንድ ኢሮዥን። ሲ ዘ ቴክቶኒክ ፎልቲንግ ወይም ደግሞ ፑሊንግ አፓርት ኦፍ ዘ ክረስት ነው የሪፍት ቫሊ የተፈጠረው። ስለዚህ ታላቁ የስምጥ ሸለቆ የተፈጠረው የምድር ንጣፎች ወደ ተለያዩ አቅጣጫ በመሳሳብ ወይም ደግሞ ፑሊንግ አፓርት ማለት ነው የተፈጠረ መሰንጠቅ ነው ማለት ነው። 56 which mountain range is the longest in the world running along the west coast of South America? ይህ በደቡብ አሜሪካ ምዕራባዊ የባህር ዳርቻ የሚገኝና በዓለም ረጅሙ የተራራ ሰንሰለት ሎንገስት ኢን ዘ ወርልድ ተብሎ የሚታወቀው የትኛው ነው? ዘ ሮኪስ፣ ዘ ኡራልስ፣ ዘ አልፕስ፣ ዘ ኤንደስ። ዲ ዘ ኤንደስ ነው፣ ዘ ኤንደስ። ስለዚህ ይሄ የዓለማችን ረጅሙ የተራራ ሰንሰለት ተብሎ ይታወቃል። ኤንደስ ሲሆን በደቡብ አሜሪካ ምዕራባዊ ጠረፍ የሚገኝ ነው ማለት ነው። 58 አን አርቺፔላጎ is a geographic term used to describe ይህ አርኪፔላጎ ተብሎ የሚታወቀው የጂኦግራፊያዊ ቃል ወይም ወርድ ተርም ምን ይባላል? a deep ocean trench, a group or chain of islands, a very high plateau, a dry river bed. B a group or chain of islands ነው ይሄ አርኪፔላጎ ተብሎ የሚታወቀው ማለት ነው። ስለዚህ አርኪፔላጎ ማለት ተቀራራቢ የሆኑ የደሴቶች ስብስብ ወይም ሰንሰለት ማለት ነው። 59 the Tibetan plateau is often referred to as the roof of the world because ይህ የቲቤት ፕላቶ ተብሎ ምንድነው የዓለም ጣራ ተብሎ የሚጠራው ለምንድን ነው? ሩፍ ኦፍ ዘ ወርልድ ተብሎ የሚጠራው ለምንድን ነው? ኤ ኢት ኢዝ ዘ ላርጀስት ፕሌን ኢን ዘ ወርልድ፣ ቢ ኢት ኢዝ ዘ ሃይስት ኤንድ ላርጀስት ፕላቶ ኦን አርዝ፣ ሲ ኢት ሃዝ ዘ ሞስት ቮልካኖስ፣ ዲ ኢት ኢዝ ሎኬትድ አት ዘ ኖርዝ ፖል። ቢ ኢት ኢዝ ዘ ሃይስት ኤንድ ላርጀስት ፕላቶ ኦን አርዝ ነው። ስለዚህ የቲቤት ፕላቶ በዓለም ላይ ከፍተኛውና ሰፊው በመሆኑ የዓለም ጣሪያ ወይም ደግሞ ሩፍ ኦፍ ዘ ወርልድ ተብሎ ይታወቃል ማለት ነው። 60 ላንድ ፎርምስ ክሬትድ ባይ ዘ ዲፖዚሽን ኦፍ ሳንድ ባይ ዊንድ ኢን ዘ ዴዘርት ኤሪያስ ኮልድ። ይህ በበረሃማ አካባቢዎች በነፋስ አማካኝነት አሸዋ ተከማችቶ የሚፈጠር የመሬት አቀማመጥ ማለት ነው። የትኛው ነው? ዴልታስ፣ ሲንክሆልስ፣ ሞሬንስ፣ ሳንድ ዲዩንስ። ዲ ሳንድ ዲዩንስ ይባላል። ሳንድ ዲዩንስ ስለዚህ በበረሃማ አካባቢዎች በነፋስ አማካኝነት አሸዋ ተከምሮ የሚፈጠር ኮረብታዎች ሳንድ ዲዩንስ ይባላሉ ማለት ነው። 61 which of the following is true about Africa's absolute location? ይሄ ስለ አፍሪካ ትክክለኛ መገኛ እውነት የሆነው የትኛው ነው? A it's only continent located entirely in the south hemisphere. B it is the only continent crossed by both the equator and the prime meridian. C it's located entirely in the west hemisphere. D it's the smallest continent in the world. B it's the only continent crossed by both equator and prime meridian ነው የአፍሪካ አብሶሉት ሎኬሽን ተብሎ የሚታወቀው።
በሁለቱም የሚቆራረጥ መሆኑን በኢኩዌተር እና በፕራይም ሜሪዲያን። ስለዚህ አፍሪካ በምድር ወገብ ወይም ደግሞ ይሄ ኢኩዌተር እና በለንደን ሜሪዲያን፣ ይሄ ለንደን ሜሪዲያን ይባላል ወይም ፕራይም ሜሪዲያን የምትቆረጥ ብቸኛዋ አህጉር ነች። በሁለቱም የምትቆረጥ ካሉ 7ቱ አህጉራት ውስጥ አፍሪካ ብቻ ነች ማለት ነው። ይህም በአራቱም ንፍቀ ክበብ በሰሜን፣ በደቡብ፣ በምስራቅና በምዕራብ እንድትገኝ ያደርጋታል ማለት ነው። 62 which water body separates the continent of Africa from Europe in the north? ይሄ ደግሞ አፍሪካን አህጉር በሰሜን በኩል ከአውሮፓ የሚለየው የውሃ አካል የትኛው ነው? በሰሜን በኩል ከአውሮፓ የሚለየው አፍሪካን ማለት ነው። ኤ ዘ ሬድ ሲ፣ ዘ ኢንዲያን ኦሽን፣ ዘ ሜዲትራኒያን ሲ፣ ዘ አትላንቲክ ኦሽን። ሲ ዘ ሜዲትራኒያን ሲ ነው። ስለዚህ አፍሪካን ከአውሮፓ የሚለይ በሰሜን በኩል የሚገኘው ሜዲትራኒያን ባህር ነው ማለት ነው። 63 አፍሪካ is often described as a plateau continent because ስለዚህ አፍሪካ ብዙ ጊዜ ምን ተብላ የምትታወቀው የፕላቶ አህጉር ተብላ ትገለጻለች። ለምንድን ነው? ኤ it has no mountain at all, ቢ most of its land area consists of vast elevated level lands, C it is the lowest continent in terms of average elevation, D it's entirely covered by the Sahara Desert. B most of its land area consists of vast elevated level lands. ስለዚህ ይህ አፍሪካ ፕላቶ ኮንቲነንት የተባለች ወይም ደጋማ አህጉር ተብላ ምክንያቱም የተባለችው ለምንድን ነው? አብዛኛው መሬቷ ከባህር ጠለል በላይ ከፍ ያለና ሰፊ ጠፍጣፋ መሬት ያላት ስለሆነች ማለት ነው። 64 which of the following is the highest mountain peak in Africa? ይህ በአፍሪካ ውስጥ ረጅሙ የተራራ ጫፍ ተብሎ የሚታወቀው ኤ ራስ ዳሸን ማውንት ራስ ዳሸን፣ ማውንት ኬንያ፣ ማውንት ኪሊማንጃሮ፣ ማውንት ቲቡካል። ሲ ማውንት ኪሊማንጃሮ ነው። ስለዚህ ማውንት ኪሊማንጃሮ የት ነው የሚገኝ? ታንዛኒያ አይደለ? ማውንት የታንዛኒያው ኪሊማንጃሮ ተራራ ማለት ነው 5895 ሜትር። ስለዚህ 5895 ሜትር ከፍታ አለው ይሄ ኪሊማንጃሮ ማለት ነው። የአፍሪካ ከፍተኛ ጫፍ ነው ማለት ነው። ስለዚህ ሃይስት ማውንቴን ፒክ ተብሎ ይታወቃል። 65 the Atlas Mountains, a famous fold mountain range in Africa, are located in which part of the continent? ይህ ደግሞ የታወቀው የአትላስ ተራራ ተብሎ የሚታወቀው በአፍሪካ በየትኛው ክፍል ነው የሚገኘው? ዘ ሳውዘርን አፍሪካ፣ ኢስት አፍሪካ፣ ሴንትራል አፍሪካ፣ ኖርዝ ዌስት አፍሪካ። ዲ ኖርዝ ዌስት አፍሪካ ነው ይሄ። ስለዚህ የአትላስ ተራራዎች ወይም አትላስ ማውንቴንስ የሚገኙት በሰሜን ምዕራብ አፍሪካ በሞሮኮ፣ አልጄሪያ እና ቱኒዚያ ነው ማለት ነው። 66 which of the following is the world's largest river flowing northward through Africa to Mediterranean Sea? ይህ በአፍሪካ በኩል ወደ ሰሜን በመፍሰስ ሜዲትራኒያን ባህር የሚገባው የዓለም ረጅሙ ወንዝ የትኛው ነው? the Congo river, the Niger river, the Nile river, the Zambezi river. ሲ the Nile river ነው። ስለዚህ ናይል ሪቨር ወይም የአባይ ወንዝ ማለት ነው የዓለማችን ረጅም ወንዝ ሲሆን ከአፍሪካ ወደ ሰሜን በመፍሰስ ሜዲትራኒያን ባህር ይገባል ማለት ነው። 67 the Great East African Rift Valley stretches from the Middle East to which southern African country? ይህ ታላቁ የምስራቅ አፍሪካ ስምጥ ሸለቆ ተብሎ የሚታወቀው
ከመካከለኛው ምስራቅ ተነስቶ እስከ የትኛው የደቡብ ጫፍ አህጉር ይዘልቃል ነው የሚለው። ኤ ሳውዝ አፍሪካ፣ ሞዛምቢክ፣ ዛምቢያ፣ አንጎላ። ቢ እስከ ሞዛምቢክ ነው ማለት ነው። ስለዚህ እስከ ሞዛምቢክ ስትሬች ያደርጋል ይደርሳል ማለት ነው። የታላቁ ምስራቅ አፍሪካ ስምጥ ሸለቆ ከመካከለኛው ምስራቅ ተነስቶ መካከለኛው ምስራቅ የሚባለው ከዮርዳኖስ ተነስቶ ደቡባዊ አፍሪካዊቷ አህጉር ሞዛምቢክ ድረስ ይዘልቃል ማለት ነው። 68 which African basin is known for having the second largest rainforest in the world after the Amazon? ይሄ ደግሞ ከአማዞን ቀጥሎ በዓለም ሁለተኛውን ትልቅ የዝናብ ደን በመያዝ የሚታወቀው የአፍሪካ ተፋሰስ የትኛው ነው? the Nile basin, the Chad basin, the Congo or Zaire basin, the Orange basin? ይሄ ኮንጎ የሚባለው የኮንጎ ቤዝን የኮንጎ ተፋሰስ ከአማዞን ቀጥሎ የዓለማችን ሁለተኛው ትልቁ የዝናብ አመደን ወይም ሬን ፎረስት የሚገኝበት ቦታ ነው። 69 the Victoria Falls, one of the world's largest waterfalls, is located on which African river? ይሄ ደግሞ በዓለም ላይ ካሉ ትላልቅ ፏፏቴዎች አንዱ የሆነው ቪክቶሪያ ፏፏቴ ወይም ቪክቶሪያ ፎልስ በየትኛው የአፍሪካ ወንዝ ላይ ይገኛል? ኤ ሊምፖፖ ሪቨር፣ ዛምቢዚ ሪቨር፣ ሴኔጋል ሪቨር፣ ብሉ ናይል ሪቨር። ቢ ዛምቢዚ ሪቨር ነው። ይሄ ቪክቶሪያ ፏፏቴ የሚገኘው በዛምቢዚ እና በዛምቢያ ድንበር ላይ በዛምቢዚ ወንዝ ላይ ነው ማለት ነው። 70 አፍሪካስ ላርጀስት ሌክ ባይ ሰርፌስ ኤሪያ which also serves as a major source of white Nile? ይሄ በቆዳ ስፋት የአፍሪካ ትልቁ ሐይቅ የሆነውና የነጭ አባይ ዋና ምንጭ የሆነው የትኛው ነው? ኤ ሌክ ታንጋኒካ፣ ቢ ሌክ ማላዊ ኦር ኒያሳ፣ ሲ ሌክ ጣና፣ ዲ ሌክ ቪክቶሪያ። ዲ ሌክ ቪክቶሪያ ነው። ይሄ ሌክ ቪክቶሪያ ወይም የቪክቶሪያ ሐይቅ በአፍሪካ በትልቅነቱ አንደኛ ሲሆን በአፍሪካ አንደኛ ሲሆን የነጭ አባይ ወይም ዋይት ናይል የሚባለው መነሻ ነው ማለት ነው። 71 what percentage of the Ethiopian land mass is considered highlands above 1500 meters? ይህ ከኢትዮጵያ አጠቃላይ የቆዳ ስፋት ውስጥ ስንት በመቶ የሚሆነው ይሄ ደጋማ ተብሎ የሚታወቀው ወይም ደግሞ ሃይላንድ ተብሎ የሚታወቀው ይሄ ከ1500 ሜትር ከፍታ በላይ ተብሎ የሚታወቀው ምን ያህል ፐርሰንቱ ነው? 25 56 80 10 ቢ 55% ነው። ስለዚህ ከኢትዮጵያ አጠቃላይ ስፋት ውስጥ 56 ወይም 56% የሚሆነው ከ1500 ሜትር በላይ ያለ ሲሆን ደጋማ ክፍል ነው ማለት ነው። 72 which physiographic subdivision contains the highest peak in Ethiopia? Mount ራስ ዳሽን። ይሄ ደግሞ የኢትዮጵያ ከፍተኛው ጫፍ ራስ ዳሽን ተራራ የሚገኝበት ፊዚዮግራፊያዊ ክፍፍል የትኛው ነው ነው? ኤ ዘ ሸዋን ፕላቶ፣ ዘ ኖርዝ ሴንትራል ማሲፍስ፣ ዘ ትግራይ ፕላቶ፣ ዘ አርሲ ቫሊ ሃይላንድስ። ቢ ዘ ኖርዝ ሴንትራል ማሲፍ ውስጥ ነው የሚገኝ ማለት ነው። ይሄ ራስ ዳሸን እዚህኛው ካታጎሪ ውስጥ ይገኛል። የኢትዮጵያ የከፍተኛው ጫፍ ራስ ዳሸን የሚገኘው የኢትዮጵያ ከፍተኛው ተራራ ነው አይደል? ራስ ዳሸን የሚገኘው በሰሜን
መካከለኛው ተራራማ ሰንሰለት ሲሆን የጎንደር አካባቢ የሚገኝ ነው ማለት ነው። 73 The Ethiopian Rift Valley is a part of the larger East African Rift system. Which of its section is widest and lowest? ይህ የኢትዮጵያ ስምጥ ሸለቆ የታላቁ ምስራቅ አፍሪካ ስምጥ ሸለቆ አካል ነው። ከክፍሎቹ ውስጥ ሰፊውና ዝቅተኛው የትኛው ነው? ሰፊውና ዝቅተኛው ተብሎ የሚታወቀው ኤ ዘ ሜን ኢትዮጵያን ሪፍት፣ ቢ ዘ አፋር ትሪያንግል ወይም ደግሞ የዳናክል ዲፕሬሽን፣ ሲ ዘ ጨው ባህር ሪፍት ቫሊ፣ ዘ አባይ ቤዝን። ቢ ዘ አፋር ትሪያንግል ወይም ደግሞ የዳናክል ዲፕሬሽን ተብሎ የሚታወቀው የኢትዮጵያ ስምጥ ሸለቆ ሰፊውና ዝቅተኛው ክፍል ተብሎ ይታወቃል። ይሄ የአፋር ትሪያንግል ወይም ዳናኪል ዲፕሬሽን የሚባለው ማለት ነው። 74 the western highlands are separated from the southeastern highlands by which major land forms? A the Blue Nile Gorge, B the Ethiopian Rift Valley, C the ተከዜ river, D the ሶማሌ ፕላቶ። ስለዚህ የምዕራባዊ ደጋማ ቦታዎች ከደቡብ ምስራቅ ቦታዎች የሚለዩት በየትኛው ዋና የመሬት አቀማመጥ ነው ነው። ስለዚህ ይሄ ቢ በኢትዮጵያን ሪፍት ቫሊ ነው። ስለዚህ የኢትዮጵያ ደጋማ ቦታዎች በሁለት ማናማን ምዕራብና ምስራቅ ደጋማዎች ተብለው የሚከፈሉት በዚህኛው በኢትዮጵያን ሪፍት ቫሊ ወይም በኢትዮጵያ ስምጥ ሸለቆ ነው ማለት ነው። 75 which plateau is known for being the largest and most extensive subdivision of the western highlands? ይህ ከምዕራብ ደጋማ ቦታዎች ውስጥ ትልቁና ሰፊው ክልል ወይም ክፍል ተብሎ የሚታወቀው የትኛው ፕላቶ ነው? ኤ ዘ ትግራይ ፕላቶ፣ ዘ ኖርት ሴንትራል ማሲቭስ፣ ዘ ሸዋን ፕላቶ፣ ዘ ሳውዝ ዌስተርን ሃይላንድስ። ዲ ሳውዝ ዌስተርን ሃይላንድስ ነው። ስለዚህ ከምዕራባዊ ደጋማ ሰፊውን ቦታ የሚሸፍነው የደቡብ ምዕራብ ከፍተኛ ቦታዎች ወይም ደግሞ ሳውዝ ዌስተርን ሃይላንድስ ተብሎ ይታወቃል ማለት ነው። ኦኬ ለዛሬ ያዘጋጀነው ፓርት 2 ይሄን ይመስላል። ፓርት 3 4 5 እያልን እንቀጥላለን። በፓርት ነው እያቀረብን ያለነው ሁሉንም በአንዴ ማቅረብ ስለማንችል ነው። ነገር ግን ሁሉንም ጥያቄዎች አጠቃላይ ሪሜዲያል ጂኦግራፊ እንዲሁም ደግሞ ሪሜዲያል ሂስትሪ ሁለት መጽሐፎች አዘጋጅተናል። ሁሉንም ጥያቄዎች የያዙ ማለት ነው። እዚህ ጋር የምናዘጋጃቸውንም ሌሎችንም ጥያቄዎች በየዩኒቱ የያዙ መጽሐፎች አሉን። እነዚህም መጽሐፎች ፕላስ ደግሞ ቪዲዮ ቱቶሪያል ሾርት ኖቶች የምታገኙበት የቴሌግራም ቻናል አለን። ይህን የቴሌግራም ቻናል ጆይን ማድረግ ከፈለጋችሁ እዚህ ጋር በተቀመጡት አድራሻዎች ጻፉልን፣ ወደ ቴሌግራም ጻፉልን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። አብረን እንቀጥላለን። በሚቀጥለው በሌላ ቶፒክ እስከምንገናኝ ሰላም ሁኑ።